Hello everyone, welcome back to our YouTube channel. ሁሌም እንደምንለው እንግዲህ ለናሽናል ኤግዛም የሚመጡትን ዋና የሆኑ ሌሰኖችን ፒክ እያደረግን ሞር ኢን ዲቴል ኤክስፕሌን እያደረግን ፈን እና ኢንትረስቲንግ በሆነ መንገድ እንመለከታለን። ስፔሻሊ አንዳንድ ሳብጀክቶች ለምሳሌ ሂስትሪ ሊሆን ይችላል፣ እንግሊሽ ሊሆን ይችላል፣ ጂኦግራፊ ሊሆን ይችላል። ሶ ፒክ እያደረግን እንመለከታለን። ሶ አዲስ ስለሆነ ቻናላችን ያው ሰብስክራይብ ማድረግ እንዳትረሱ፣ ኮሜንት መጻፍ እንዳትረሱ፣ ሼር ማድረግ እንዳትረሱ። የዛሬው ሌሰን ደግሞ የምንድነው የሚሆነው? ስለ ኮልድ ዋር አይደል? ስለ ኮልድ ዋር ምን እንደሆነ እንመለከታለን። ኮልድ ዋር ወይ ደግሞ ቀዝቃዛ ጦርነት መቼ እንደተጀመረ የት ነው የተጀመረ የሚለው አከራካሪ ነው። በ1945 ዋልተር ሊፕመን በሚባለው ጆርናሊስት ፐብሊሽ ባደረገው ጋዜጣ ላይ በአሜሪካና በሶቪየት ዩኒየን ወይ ደግሞ ራሻ በእነሱ መካከል የነበረውን ቴንሽን ኮልድ ዋር ብሎ ነበረ የሰየመው። ኦኬ፣ ከዛ በፊት ምን ነበረ? በ1945 ላይ ደግሞ ወርልድ ዋር 2 ኤንድ ባደረገበት ጊዜ ነበር። ዩሮፕ ደግሞ አብዛኛውን ፓርት ዲስትሮይ ሆና ነበር። በዚህ ምክንያት ፓወርፉል የሆኑ ሁለት ሀገሮች ነበሩ፣ ዩኤስኤ በአንደኛው ሳይድ ኤንድ ሶቪየት ዩኒየን ወይ ደግሞ ራሻ የምንላቸው ነበሩ። ኦፍኮርስ በሁለተኛው ዓለም ጦርነት አሜሪካ እና ራሻ አላይንስ ነበራቸው ወይ ደግሞ አጋሮች ነበሩ። አይተማመኑም ነበር፣ እርስ በርሳቸው አይተማመኑም፣ ከሩቅ ሲተያዩ ነበር አይደል? አሜሪካ የራሷ የሆነ አይዲዮሎጂ ኦር ሀሳብ ነበራት፣ ኤንድ ራሻም ደግሞ የራሷ የሆነ አይዲዮሎጂ ወይም ሀሳብ ነበራት። ለምሳሌ አሜሪካ በካፒታሊዝም ታምናለች፣ በዲሞክራሲ ታምናለች፣ በፍሪ ኢሌክሽን ኦር ነፃ ምርጫ ታምናለች። and on the other side አይደል ራሻ ደግሞ በምንድነው የምታምነው? በኮሚኒያሊዝም and one party political system ታምናለች። በዚህ ምክንያት ምን ሆነ? ዓለም በሁለት አይዲዮሎጂ ተከፍላ ነበር ማለት ነው። በዛ ምክንያት ለምሳሌ ከዚህ የምንረዳው ምንድነው? ኮልድ ዋር ማለት ያው ባትል ላይ ኦር ዳይሬክት የሆነ ጦርነት ወይ ደግሞ የተለያዩ ሀገሮች እየተያዩ የሚጣሉት የሚያደርጉት ጦርነት ሳይሆን በግሎባል ኮምፒቲሽን የሚመጣ ነው። ለምሳሌ ማን ነው የተሻለ የኒውክሊየር ሚሳይልን ይዞ የተገኘ፣ ማን ነው የተሻለ የጦርነት መሳሪያዎችን ይዞ የተገኘ የሚለው ቴንሽን፣ በእነሱ መካከል ያለው ቴንሽን ነው። ሌላኛው ደግሞ ምንድን ነው? ለምሳሌ አሜሪካ የራሻ ተቃራኒ የሆኑ ሀገሮችን ወደ ራሷ ታመጣለች ኦር ሰፖርት ታደርጋለች። ራሻ ደግሞ የአሜሪካን ተቃራኒ የሆኑ ሀገሮችን ሰፖርት ታደርጋለች። ሌላኛው ደግሞ የተለያዩ ስፓይ አይደል ስለላዎችን ያካሂዳሉ። ለምሳሌ አሜሪካ የተለያዩ ሲአይኤ፣ ኬጂቢ ኢንቴሊጀንስ ኤጀንሲዎችን ተጠቅማ ራሻ ምን እያደረገች ነው፣ ምን እየፈጠረች ነው የሚሉትን ስለላ ኦር ስፓይ ታካሂዳለች። ይሄ እንግዲህ ከዚህ የምንረዳው ምንድን ነው? ሁለት የሚጣሉ ጎረቤቶች አሉ ብለን እናስብ። በመስታወት በኩል እየተያዩ ነው። ራሻ ፍሪ ኢሌክሽን ነፃ ምርጫ የሚባል ራሱ አታውቅም። አንድ መንግስት አይደል ሁሉም ነገር የሚቆጣጠረው። ይሄ ኮሙኒዝም ቢባል ቢቀርብን ይሻል። በጣም ዴንጀረስ ነው። አሜሪካ ነች እንደዛ አለችው። አሜሪካ ማለት እኮ ስለ ፕሮፊት ስለ ራሷ ትርፍ ብቻ ነች የምታስበው። ይሄ ካፒታሊዝም የሚባለው እንደውም ኢኒኳሊቲ ይፈጥራል። እሱ ቢቀር ይሻላል። የተለያዩ ፕሮፓጋንዳዎች ነበሩ ማለት ነው። አሜሪካ ስለ ራሻ ምን አይነት ስዕል ነው የምትሰጠው? ልክ ራሻ አውቶሪቴሪያን እንደሆነች፣ አንቲ ዲሞክራቲክ፣ በዲሞክራሲ እንደማታምን አድርጋ ነው የምትስለው። ራሻ ደግሞ ስለ አሜሪካ በቃ ስለ ትርፍ ብቻ ሁሌ እንደምታስብ ኢምፔሪያሊስት እንደሆነች ነው። እንደዚህ አይነት ፕሮፓጋንዳዎች ነበሩ። ከ1945 በኋላ ዩሮፕ ለሁለት ተከፍላ ነበረ ኦር ስፕሊት አርጋ ነበረ። አንደኛው ዌስተርን ዩሮፕ በአሜሪካ ሰፖርት የምትደረግ ነች። ሌላኛው ደግሞ ኢስተርን ዩሮፕ አለች፣ በራሻ
ኮንትሮል የተደረገች ሰው። በዛን ጊዜ በጣም ፍርሃት ነበረ። ማንም ማንንም አያምንም አይደል? ሰው ዌስተርን ዩሮፕ ስፔሻሊ ደግሞ በጣም ፈርተው ነበር። ምክንያቱም ሶቪየት ዩኒየን ኦር ራሻ ኢስተርን ዩሮፕን ኮንትሮል አድርጋት ነበረ። ሚሊተሪ ኤክስፓንሽን ፕሬዘንሷ ደግሞ በጣም እየጨመረ እየሄደ ነበር። ሶ ዌስተርን ዩሮፕ ከዩኤስኤ ጋር አላይንስ ፈጠረች ማለት ነው። ሶ ምንን ፈጠሩ? ኔቶ የምንለውን ፈጠሩ ኦር ኖርት አትላንቲክ ትሪቲ ኦርጋናይዜሽን የምንለው። ሶ አሜሪካ ነበረችበት፣ ብሪቴን፣ ፍራንስ፣ ካናዳ እነዚህ አይነት ሀገሮች ነበሩባት። ከዛ በኋላ ራሻ አየችና ወይረ ምንት አለች፣ እኔም እኮ አለው አለችና የራሷ የሆነ ዋርሳ የምንለው ፈጠረች። በዚህ ውስጥ ማን ማን ነበረ? ራሻ ነበረች፣ ሮሜኒያ፣ ቡልጋሪያ የተመሳሰሉት ሀገሮች ነበሩ። በዚህ ምክንያት ዓለም ለሁለት ኦፖዚንግ የሆኑ ፎርሶች ተከፈለች ማለት ነው። የኮልድ ዋር ወይ ደግሞ ቀዝቃዛ ጦርነት ታይፖች ወይ ደግሞ ለምሳሌ ኤግዛምፕሎች እንበለውና ምን ምን ነበሩ? የመጀመሪያው ዳይሬክት ቴንሽን ወይ ደግሞ ኦልሞስት ዋር አይደል? ለጥቂት ጦርነት የተከሰተበት ጊዜም ነበረ። ምን ነበር የተፈጠረው? አሜሪካ በድብቅ ምን አደረገች? ቱርኪ ውስጥ የተለያዩ ኒውክሌር የሆኑ ሚሳይሎችን በድብቅ አስቀመጠች። ቱርኪ ደግሞ ምንድነው በሶቪየት ዩኒየን ወይ ደግሞ ለራሻ በጣም ቅርብ የሆነች ሀገር ነበረች። ከፈነዳ እንግዲህ ያው ሶቪየት ዩኒየን ራሻ ኦልሞስት እኛም ሌሎች ሀገሮችም ይፈነዳል ማለት ነው። ይሄንን ሶቪየት ዩኒየን ወይ ደግሞ ራሻ ደረሰችበት አይደል? ምን ይዛለች እና የሆነ ባላንስ ለመፍጠር ብላ እሷን በድብቅ ምን አደረገች? በኩባ ሀገር ውስጥ ኒውክሌር ሚሳይልን በድብቅ አስቀመጠች። ኪውባም ደግሞ ለአሜሪካ ቅርብ ነበረች። ኦልሞስት 150 ኪሎ ሜትር ያክል ቅርብ ነበረች። በእነሱ መካከል ይሄኛውም ሀገር አሜሪካን በድብቅ የሆነ ሀገር ውስጥ ኒውክሌር ሚሳይሎችን ታስቀምጣለች። ራሻም ደግሞ በድብቅ ሌላ ሀገር ውስጥ ለአሜሪካ በሚቀርብ ሀገር ውስጥ ኒውክሌር ሚሳይሎችን ያስቀምጣሉ። የሆነ ቴንሽን ነበረ። በዛን ጊዜ ጆን ኤፍ ኬኔዲ ወይ ደግሞ የአሜሪካው ፕሬዚደንት ምን አደረገ? ለ13 ያክል ቀናቶች ኔቫል ብሎኬጅ ፈጠረ። ማለትም የትኛውም አይነት የሶቪየት ኦር ራሻ ሺፖች፣ መርከቦች፣ የተለያዩ ነገሮችን ወደ ውስጥ እንዳይገቡ እንዳይወጡ ከለከለች። ይሄ ምንድነው ችግሩ? እንደ ድንገት ተነስታ ሶቪየት ዩኒየን አረ እንደፈለኩ መግባት እችላለሁ የእናንተ ሀገር አይደለም ይሄ እኮ ኪውባ ነው ብላ ብትገባ ምንድነው የአሜሪካ እዛ የሚገኙት ፋየር ባክ ያደርጋሉ። መጨረሻ ላይ ወደ ትልቅ ጦርነት ኤስካሌት ያደርግ ነበር። እነዛ 13 ቀናቶች በጣም ቴንሽን በጣም ዓለም ስጋት ውስጥ የነበረበት ጊዜ ነች። ሌላኛው የኮልድ ዋር ታይፕ ወይ ደግሞ ኤግዛምፕል የትኛው ነው? ፕሮክሲ ዋር የምንለው። ፕሮክሲ ዋር ምንድን ነው? ፕሮክሲ ዋር የምንለው ደግሞ ምንድን ነው? ሁለት የሚጠላሉ ኦር የማይወደዱ ትላልቅ ፓወርፉል የሆኑ ሰዎች አሉ ብላችሁ አስቡ። እነዚህ ምን ያደርጋሉ? ቀጥታ እርስ በርስ እየተገናኙ ኦር ተገናኝቶ ከመጣላት ይልቅ ምን ያደርጋሉ? በሰዎች መካከል ሌሎች ሰዎች እንዲጣሉ ያደርጋሉ። ለምሳሌ የኮሪያን ዋር ነበረ። በኮሪያን ዋር ጊዜ ኖርዝ ኮሪያ በራሻ ሰፖርት የተደረገች ነች። ሳውዝ ኮሪያ ደግሞ በአሜሪካ ሰፖርት የተደረገች ነው። በዛን ጊዜ እነዚህ ራሻ እና አሜሪካ እርስ በርስ እየተያዩ አይጣሉም። በእነዚህ ሀገሮች አልፈው ምን ያደርጋሉ? ኮንፍሊክት ኦር ጥል ያስነሳሉ። ሌላኛው ደግሞ የቪየትናም ዋር ነበረ። ሶቪየት አፍጋን ዋር የምንላቸውም ነበሩ። that's been it for me today። በሚቀጥለው ቪዲዮ ላይ ፓርት 2 እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ ፓርት 2 ብላችሁ ጻፉ። ሁሌም እንደምንለው ግን ለናሽናል ኤግዛም የሚመጡትን ዋና ዋና የሆኑ ሌሰኖችን ፒክ እያደረግን እነዛን ሞር ኢን ዲቴል ኤክስፕሌን እያደረግን እንመለከታለን። በዚህኛው ሌሰን ላይ ስለ ኮልድ ዋር ፓርት 1 ይሄንን ይመስላል። I hope to see you guys on the next video. Thank you for watching. Subscribe ማድረግ እንዳትረሱ፣ share ማድረግ እንዳትረሱ. Thank you for watching and goodbye.